አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንደናችሁ በያላችሁበት ሰላም፣ ፍቅር፣ ጤና፣ መትረፍረፍ እንዲሆንላችሁ እመኛለሁኝ እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ማሳያችሁ የፀጉር ትሪትመንት ያው ከጠቀማችሁ ብዬ ነው። እኔ ተጠቅሜበት ጥቅም ስላገኘሁበት ከጠቀማችሁ ብዬ ነው። የሚያስፈልጉን ነገሮች አንድ ትራስ ሽንኩርት፣ እኔ እንደ ፀጉራችሁ ይወሰናል። እኔ ትንሽ ነው ስስ ስለሆነ ፀጉሬ አንድ ትራስ ነው የምጠቀመው። አንዲት ሀባ ነጭ ሽንኩርት፣ ትንሽዬ ዝንጅብል። ዝንጅብል ፀጉራችን የሚያሳካችን አሁን በሙቀቱ ምክንያት ፀጉራችን ያሳከናል። እንደ ኮረፈና የሚበላን ነገር አለ፣ ለሱ ይከላከልልናል ማለት ነው። ለፀጉራችንም ጥንካሬ አሪፍ ነው። ከዛ አንድ ራስ ድንች፣ ከዛ ኮርን ፍሎር አንድ ማንኪያ። ኮርን ፍሎር ማለት ሁሉም አረብ ቤት አለ። የበቆሎ ዱቄት ወይም ነሻ ይሉታል አረቦቹ ማለት ነው። እሱ እንጠቀማለን አንድ ማንኪያ። ትንሽዬ ሀበተል አስወዳ ማለት ያኔ ጥቁር አዝሙድ ማለት ነው። ከዛ ትንሽዬ ቅርንፍድ ብስማር ማለት ነው በአረብኛ። እሱ እንጠቀማለን። እንዴት እንደምናዘጋጅ አሳያችኋለሁ። ያው ድንቻችንን እንፈቀፍቃለን፣ ግን የምታበስሉበት ብረት ድስት ንጹህ መሆን መቻል አለበት። የፀጉር ቆዳችን አብዛኛውን ጊዜ ክፍት ስለሆነ ትንሽ ነገር ቆሻሻ ገቦች ወደ ውስጥ ሊገቡ ስለሚችሉ ከዛ እንደዚህ አድርገን እናዘጋጃለን። ተቀጥቀና ከዛ በኋላ ለ15 ደቂቃ ያክል ድንቹን እናበስለዋለን ማለት ነው። ድንቹን፣ ሽንኩርቱን፣ ዝንጅብል ባንድ ላይ ማድረግና ቅርንፉዱንም እንደዛ ማድረግና እናበስለዋለን። ከዛ በኋላ በማሽን እንፈጨዋለን። ፍጭት ካረግነው በኋላ ሁሉንም ባንድ ላይ በማጥለያ እናጠለዋለን። ምኑን ነው የምናፈቀፍቀው? ጥቁር አዝሙዱን፣ ምስማሩን ወይም ቅርንፉዱን እና ዝንጅብል፣ ቱም ወይም ነጭ ሽንኩርት፣ ከዛ ሽንኩርቱን ሁሉንም ባንድ ላይ እንደዚህ ፈቀፍቃቸዋለን። ፈቀፍቃቸውና እናበስላቸዋለን ማለት ነው። ከዛ በኋላ በማሽናችን ድቅቅ አድርገን እንፈጫለን። በማሽናችን ድቅቅ አድርገን ከፈጨን በኋላ እናጠለውና ዝቃጩ ይወጣል ማለት ነው። ኦልሬዲ ሽንኩርቱ ማነው ድንቹ ዝቃጭ አይኖረውም፣ በጣም ይልምልናል። ስለሚልም ዝቃጭ አይወጣውም ማለት ነው። ለማጥለያ የምንጠቀመው ለነጭ ሽንኩርቱ፣ ለዝንጅብሉና ለሽንኩርቱ ነው። እነሱ ድቅቅ ብለው ላይፈጩልን ስለሚችሉ እና ደግሞ ቅርንፉዱ ማለት ነው። ሌሎቹ ድቅቅ ብለው ይፈጫሉ። እነዚህ ላይደቁልን ይችላሉ። እኔ ትንሽ ነው የተጠቀምኩት። እናንተ በርከት አድርጋችሁ መጠቀም ትችላላችሁ። እኔ እየተዘጋጀሁት ስላለኝ ነው። በፓውደር መልክ ጥቁር አዝሙድ ወረቀት ጋር ቅርንፉድ አድርጌ ፈጭቼ በፓውደር መልክ ያስቀመጥኩት ስላለኝ እሱን ስለምጠቀም ትንሽ ነው ያረፍኩትኝ። እንትኖቹን ሀባዎቹን ማለት ነው። ጥቁር አዝሙድ ቅርንፉዱንና ዝንጅብሉን ትንሽ ታደርጎ ችግር የለውም። እንደዚህ እናደርግና ያው በአንድ እጄ ስለሆነ ካሜራ በዚህ መልኩ ውሃ እናደርግበታለን። የፈላ ውሃ ቀዝቃዛ ውሃ ቢሆን ችግር የለውም። ሰዓት እንዳይወስድብን የፈላ ውሃ ብንጠቀም ጥሩ ነው። እንደዚህ እናደርግና ጋዛችን ላይ ትንሽ ደቂቃ እናስቀምጣለን። ከዛ በኋላ እስኪበስልልን እንጠብቃለን። እና ሰላም ውዶቼ ተመልሰናል። ያው በዚህ መልኩ ሳፈቀፍቀው ቆየን። ከዛ በኋላ ይሄን ምን እናደርጋለን መሰላችሁ? በአንድ እጅ እየቀረጽኩኝ ስለሆነ ነው ይቅርታ። ከዛ ይሄን ምን እናደርጋለን? ቆይ ወደ ኋላ ላዙርላችሁ መሰለኝ። መዞራችንም ካሜራ በአንድ እጅ ስለሆነ ነው ይቅርታ። ካሜራ ማን ስለሌለኝ ነው። እሺ እንደዚህ ታረጉና በመፍጫ ላይ እንደዚህ ትገለብጡታላችሁ። መፍጫ ላይ ገለበጥኩት። ከዛ እንፈጫዋለን።
ማለት ነው። ደቂቃ ግን በደንብ ጭና ቆይ ካሜራውን አዙሬ አሳያችኋለሁ። እሺ የአንድ እጅ ስራ በጣም ብዙ ያስቸግራል። አንድ እጅ መስራት ያስቸግራል። ለዛ ነው ስሙ በዚህ መልኩ ይፈጨዋለን ማለት ነው። ታያችኋል አይደል? ታያችኋል። በዚህ መልኩ ድቅቅ አድርገን ከፈጨን በኋላ ማጥለያ እዚህ ጋር አቅርቤያለሁ። ማጥለያ ያለኝ እዚህ ጋር። ከዛ ግን እንትን ስትጠቀሙ መፍጫውን የኔ ችግር የለውም እንትን ነው ሙቀት መቋቋም የሚችል ስለሆነ ነው። ግን ሙቀት መቋቋም የማይችል ከሆነ መጠንቀቅ አለባችሁ፣ ማሽኑ እንዳይበላሽ ማለት ነው። የኔ ችግር የለውም ትኩስ ነው፣ አብርዳችሁ መፍጨት ትችላላችሁ። ከዛ እንደዚህ እናደርግና እንትን እንለዋለን ማለት ነው። እናጠለዋለን። ታያችሁ፣ በዚህ መልኩ እናጠለዋለን። ሹፉ፣ አያችሁ፣ ቁርንፍዱ፣ ጥቁር አዝሙዱ ምናምን ወጣልን። ከዛ ይሄንን ድጋሜ እንፈጨዋለን። ቤተሰብ ይኸው እዚህ ጋር ቄጥ የቀራለኝ ድጋሜ ፈጨዋለሁ። ይሄ ድጋሜ ፈጨውና ድምፅ እንዲረብሻችሁ በዚህ መልኩ ፈጨዋለሁ። በዚህ መልኩ ድጋሜ የምፈጨው ለምንድን ነው? ጥቁር አዝሙዱና ቁርንፍዱ ድንቹን ሲፈጭ ይሄኛው ትንሽ ስለሚቀረው ማለቅ ስላለበት ከዛ አሁንም እናጠለዋለን ማለት ነው። አያችሁት? አሁን ስናጠለው ከቅድሙ ወፈር ብለዋል። ከዛ በዚህ መልኩ ካጠለልን በኋላ እናረጋለን። ይሄ አስፈላጊ አይደለም፣ አንፈልገውም፣ እናስቀምጠዋለን። ከዛ እናስቀምጠውና ሌላ እቃ እንዳናነካካ በዚህ መልኩ ይሄን እናለቀልቀዋለን። ሌላ እቃ መጠቀም ትችላላችሁ። ከዛ አንድ ማንኪያ ምን እንጠቀማለን? ነሻ ወይም የበቆሎ ዱቄት አያችሁ። ከዛ ትንሽ ጨመርኩበት። እኔ ነሻ ደስ ስለሚመቸኝ ነው፣ ደክሬን ነው ምቾቱ ማለት ነው። ከዛ ይሄን እንበጠብጠዋለን፣ ብቻውን እንበጠብጠዋለን። በወፍራሙ ማለት ወፈር አድርገን ማለት ነው። ተቀጭኖ ከሆነ እንዳይቀጥል ማለት ነው። ሳት ሲገባም እሱ ይወፍራል ሲተከተል። ያውና የበቆሎ ዱቄት ነው አያችሁት፣ ወተት ነው የሚመስለው ማለት ነው። ከዛ በኋላ ይሄንን የሰራነውን እናቀላቅለዋለን። እሺ እናቀላቅለውና መልሰን እሳት ጋር እንመልሰዋለን ማለት ነው። አያችሁ ጣድኩኝ ማለት ነው እሳት ጋር። ከዛ አሁንም ለ10 ደቂቃ ለ15 ደቂቃ እናንተ ከትክና እንመለሳለን። እሺ ትሪትመንታችን አሁን ማየት እንችላለን። ተመልከቱ። አያችሁት? ቀዝቅዟል። እዩት። እንደዚህ ሆኗል። ቅድም የሰራ ነው። ይሄን አሁን ይሄንን የሰራነውን የተለያየ ፓውደር መጨመር እንችላለን። እንደዚህ አድርጋችሁ ተጠቀሙ። እሺ ውዶቼ፣ ራሳችሁን ጠብቁ። በያላችሁበት ሰላማችሁ ይብዛ እና ይሄንን አሁን ቅዝቅዝ